እስቲ ልጠይቃችሁ አጋንንትን የሚያወጣው ጾም ጸሎት ነው የኢየሱስ ስም ነው? የኢየሱስ ስም ከሆነ ሐዋርያቱ ለምን አቃታቸው? ኢየሱስስ ጾም ጸሎት ለምን ጨምሯል? ሰላም ቤተሰብ፣ ወደዚህ ወደዛ እያልኩኝ አንድ መልእክት ይዤ መጥቻለሁ። እንስማው። የወንጌል ስርጭት ለቤተ ክርስቲያን ማደግ እግዚአብሔር የሰጠው እና ከዚህ ከኃይል ስጦታዎች አንደኛው የእምነት ስጦታ ነው። ሁለተኛው የፈውስ ስጦታ ነው። ሶስተኛው የተአምራት ስጦታ ነው። ይሄ አንደኛ ቆሮንቶስ 12:10 ላይ የምታዩት ነው። ይሄ የተአምራት ስጦታ ብዙ ጊዜ አይሆንም። ከተፈጥሮ ሕግ ውጭና የሚያስገርም ነገር ማድረግ ማለት ነው። ለምሳሌ ተአምራት ሰማያትን መክፈት ነው። እንደነ ኤልያስ ኤርትራ ባህርን ማቆም ሊሆን ይችላል። እንዲህ ያሉ እሳትን የማውረድ ለብዙዎች አይሰጥ። ለምን? በቀላሉ ያስታብያል። አሁን እነ ሙሴ እንደዚህ ያለ ስጦታ አላቸው፣ ግን አፉ ትብ አይደለም። ሙሴ ታውቃለህ 3 ጊዜ ቢጸልይም አንደበቱን አልፈወሰውም። ጳውሎስ እንደዚህ ያለ ስጦታ አለው፣ የሰይጣን መውጊያ ግን ገጥሞለታል። በመገለጥና በኃይል ብዛት እንዳይታበይ እግዚአብሔር እንደዚህ ያለ አደራረግ ያደርጋል። ለምን? ይሄ ስጦታ በጣም አሳሳች ነው፣ በቀላሉ ያስታብያል። ስጋና ደም ስለሆንን አልፎ አልፎ በብዙ ጭንቅ ነው። ጌታው ይሄንን እሳት ላይ የሚንከባለለውን ከዚህ በፊት ውጡ ስንል አጋንንት ወጥተዋል። ይሄኛው ለምን አቃተን አሉት። እንዴት ነው ያቃተን? አንተ እኮ አስወጣኸው። በጾም ጸሎት ካልሆነ እንዲህ ያለው ወገን አይወጣም። እስቲ ልጠይቃችሁ አጋንንትን የሚያወጣው ጾም ጸሎት ነው የኢየሱስ ስም ነው? የኢየሱስ ስም ከሆነ ሐዋርያቱ ለምን አቃታቸው? ኢየሱስስ ጾም ጸሎት ለምን ጨምሯል? አየ ጾምና በጸሎት ነው ያለው እኮ አጋንንቱን ለማውጣት አይደለም። እንደዚህ ያለ ተአምር ለማድረግ አንተ በጾም ጸሎት መድከም አለብህ። ራስ በትዕቢት እንዳትያዝ ትህትናን መለማመድ፣ ከጌታ ጋር መጠጋት አለብህ። ያለ ጾም ጸሎት ክብር ቢገለጥብህ ትንሽ ክንፍ ያወጣ ነው የሚመስለው። ብራዝ ጾም ጸሎት ይዛለ ጴጥሮስ እንጂ አጋንንቱ እኮ ከስሜ በላይ አይሉ አይደለም፣ በቀላሉ ስለሚያስታቢ ነው።